አርሰናል ካስቶን ቪላ ሁሉን ነገር የሚመለከት በጥፍር ቆመው የሚከታተሉት ጨዋታ ዲሴምበር 6 ቪላ ፓርክ ላይ በሚፋጀው ስታዲየም ለመነሳት እንኳን የሚተርፍ ሽርፍራፊ ጊዜ ባልነበረበት ኤሚ ቡዋንዲያ አርሰናሎችን መሬት ያስቧጠጠች የመጨረሻ ደቂቃ ጎል አግብቶ እንደተለመደው አስቶን ቪላ የአርሰናል ፈተናነቱን አረጋገጠ። ኡናይ ኤምሬ ሳቁ፣ በደስታም በረሩ። ቪላ ፓርክ ድብልቅልቅ ወጣ። አርሰናል ዝሎ በታየበት የመጨረሻ ደቂቃ ቢያንስ ባቻ ውጤት ለመመለስ በጥቂት ርቀት ላይ ነበር። ኤምሬና ተጫዋቾቻቸው ግን ያንን አልፈቀዱም። ዴክላን ራይስ፣ ግብ ጠባቂው ዴቪድ ራያ፣ ሌሎችም እየወደቁ እየተነሱ በቁጭት የመጫወቻውን ሜዳ ሲደበድቡ ሳሩን ሲነጩ ታዩ። ያ ስሜት ገና ወር እንኳ ሳይሞላው የመልሱ ጨዋታ በኤምሬትስ። ከዚያ ጨዋታ በኋላ መድፈኞቹ በእርግጥ ተከታታይ 5 ጨዋታዎችን በሁሉም ውድድሮች አሸንፈዋል። ግን ሙሉ ለሙሉ ከቀልባቸው አይደሉም። መልካም ነገራቸው አለመሸነፋቸው፣ ከደረጃው አናት ላይ ሆኖ መቀጠላቸው። አስቶን ቪላም 11 ጨዋታ ላይ ደርሷል። የማሸነፍ ጉዞውን በመቀጠል ከ111 ዓመታት በፊት በፈጸመው የጥሩ ጉዞ ታሪኩን እንደገና ደግሞታል። ማክሰኞ ምሽት በኤምሬትስ ያለፉ ጠባሳዎች ሳይሽሩ፣ የሚያስቆጨው ውጤት ስሜት ሳይረሳ፣ የበቀል ስሜት፣ የፕሪሚየር ሊጉ ኃያል ቡድን እኔ ነኝ የሚል ስሜት፣ የፕሪሚየር ሊጉ ይገባኛል የሚል መልእክት ለማስተላለፍ የሚደረግ ፍልሚያ ነው። ስለ ክብር፣ ስለ ትዝታ፣ ስለ መኩሰል፣ ስለ ቁጣ፣ ስለ እምነት፣ ደጋግሞ ስላለመውደቅ ብዙ ነገሮችን የያዘ ውጤቱ በእርግጥም ከ3 ነጥቦች በላይ የሚጮህ ጨዋታ ነው። እንደገና ቪላ በመድፈኞቹ ፊት፣ እንደገና ኤምሬ ከአርሰናል ፊት ለፊት። አርሰናል ከአስቶን ቪላ፣ አርቴታ ከኤምሬ፣ ከፕሪሚየር ሊጉ ትልቅ ጨዋታዎች አንዱ። ትሪቡን ዳሰሳ። Tielemans has got his head to it and Aston Villa are back in the game. Flips it into the box and Marino's header finds the back of the net. Well, that didn't take Arsenal long, did it? One of the Tielemans takes, oh, what a corner. And what a start for Aston Villa. Makes a meal of it and it's ended up in the back of the net. Arsenal have their second. Surely now Arsenal have their 3 points. Aston Villa, Aston Villa, Aston Villa, let's go. በጣም ከባድ ጨዋታ ይጠብቀናል። አስቶን ቪላዎችን እናውቃቸዋለን። ምን ማድረግ እንደሚችሉ እንረዳለን። በቪላ ፓርክ እኛ የተሸነፍንበት መንገድ እንደገና እንመለከተዋለን። አሻሽለን ልንተገብራቸው የሚገቡን አንዳንድ ነገሮችን በተመለከተ ሐሳብ አለኝ። በቪላ ፓርክ የተመዘገበው ውጤት ለመቀበል ከባድ ነው። የተሸነፍንበት መንገድ፣ ጎሉ የገባበት ሰዓት ፈጽሞ ለመቀበል አስቸጋሪ ነው። ግን ደግሞ ተመረንበታል። ሚካኤል